Hello everyone, I am Stratole Georgis and I am proud to introduce Ado Sentry AI, a project built to make artificial intelligence clear, reliable, and useful for cybersecurity. We have designed a system where predictions are explainable, errors are fixable, and every part of the workflow is reproducible. From backend to dashboard, it is built for trust. Ahado means unity, and Sentry stands for security. Together, this project is about building AI that serves people with transparency and privacy. ሰላም ፕሮጀክታችን አህዱ ሴንትሪ ኤአይ ይባላል። ይህ ኦፕን ሶርስ ሳይበር ሴኩሪቲ ሲስተም ዲዛይን የተደረገው የኢንተሊጀንት ኢንድፖይንት ዲቴክሽን ሪስፖንስ እና አውቶሜትድ በሆነ መንገድ ፕሮቫይድ ለማድረግ ነው። ይህንን ፕሮጀክት ስንሰራ ሜንሊ የተመለከትነው ችግር ምንድን ነበር? አሁን ላይ የምንጠቀማቸው ትራዲሽናል ኢንድፖይንት ሴኩሪቲ ላይ ያለው ዲቴክሽን ላግ ነው። ያው እንደሚታወቀው በጣም ብዙ ሲስተሞች በቀጥታ ሂውማን ኢንተርቬንሽን ላይ ጥገኛ ናቸው። ይህ ደግሞ ሪስፖንስ ታይምን ይቀንሳል፣ እንዲሁም ዲሌይ እንዲፈጠር ያደርጋል። ከዛ በተጨማሪ ደግሞ የተለያዩ ሰርቪሶችን ቨልነራብል አድርጎ ይተዋል ማለት ነው። ስለዚህ ይህንን ችግር ለመቅረፍ አህዱ ሴንትሪ ኤአይ አውቶሜትድ የሆነ ኮንቲኒየስ ኢንድፖይንት ሞኒተሪንግን እና ከዛ ጋር ኤአይ ሞዴልን ኮምባይን አድርጎ የተለያዩ ሰስፒሸስ አክቲቪቲዎችን ክላሲፋይ ለማድረግ ከዛ ደግሞ ለነዛ እነዛን ትሬቶችን ኢኩቫለንትሊ ሚቲጌት ያደርጋል የሚለውን ሪስፖንስ አውቶማቲካሊ ለመስጠት ዲዛይን የተደረገ ሲስተም ነው ማለት ነው። ሲስተም ኦቨርቪው ወይም ሲስተም አርኪቴክቸሩን ስናይ ሲስተሙ ያው ኮሩ ፕሪዲክቲቭ ኤአይ ኢንጂን ነው። ይህም ኮንቲኒየስሊ ኢንድፖይንት አክቲቪቲ ዳታን ኢንጀስት እያደረገ በራሱ ከዛ በራንደም ፎረስት ፕሮቫይድ በደረገለት ራንደም ፎረስት ሞዴል ደግሞ ፕሮሰስ አድርጎ ከዛ በተጨማሪ ለዛ ፕሮሰስ ላደረገው እና እዛ ላይ ላገኘው ሪዛልት ኢንስታንት የሆነ አክሽንን ይሰጥልናል ማለት ነው። ያው ሜን ፋይሎችን እዚህ የተጠቀምናቸውን ስናይ ያው የመጀመሪያው አፕ ብለን እዚህ ጊታብ ላይ የሚገኘው ፓይተን ፋይል ይሆናል። ይህ ፋይል የአህዱ ሴንትሪ ኤአይ ሜን ኢንትሪ ፖይንት ነው ብለን መያዝ እንችላለን። የተለያዩ ሰብ ሲስተሞችን ኢኒሻላይዝ ያደርግልናል። ከዛ ዲቴክሽን ኢንጂኑን ኤአይ ሞዴሉን እና ዳሽቦርዱን ደግሞ እነዛን ኮኔክት ያደርግልናል ማለት ነው። ከዛ በተጨማሪ ደግሞ የኮንፊገሬሽን ሴቲንጉን ማኔጅ የሚያደርገው ይሄ ፋይል ነው። ስለዚህ ይህንን ኮድ ልክ እንደ ሲስተሙ ብሬን ብለን መውሰድ እንችላለን ማለት ነው። ከዛ ቀጣይ የሚሆነው ዲቴክሽን ኢንጂን የምንለው ፓይተን ፋይል ነው። ይህ ኮድ ምንድነው? የሰስፒሸስ አክቲቪቲዎችን ክላሲፋይ የሚያደርግበት ወይም ደግሞ ያንን አይደንቲፋይ የሚያደርግበትን ሜን ሎጂክ የያዘ ኮድ ነው። የኢንካሚንግ ኢንድፖይንት ዳታውን ሞኒተር ያደርጋል። ለምሳሌ የተለያዩ ፕሮሰሶችን፣ ኔትወርክ ትራፊኮችን ወይም ፋይል ቢሄቪየሮችን እነዛን አናላይዝ አድርጎ የአናላይዝ ያደረገው ፓተርን የተለያዩ ሳይበር ሴኩሪቲ ትሬቶች ለምሳሌ ፊሽንግን ወይም ማልዌርን ኢንዲኬት ያደርጋሉ የሚለውን አይደንቲፋይ የሚያደርግልን ፓርት ነው ማለት ነው። ከዛ ሌላኛው ፋይላችን ደግሞ ትሬንድ ሞዴል የምንለው ፓይተን ፋይል ነው። ይህ ትሬንድ ሞዴል ትሬን የተደረገው ያው ጉግል ኮላብ ኖትቡክ ላይ ነው። ያው እዚህ ጋር ኮድ ላይ መረዳት እንደምንችለው የአጠቃላይ የኤአይ ሞዴሉን እሱንን ክሬት የማድረግ ፕሮሰሱን እዚህ ላይ ነው ያው ሁሉም የተደረገው ማለት ነው። ስለዚህ ይሄ ፋይል የራንደም ፎረስት ክላሲፋየርን ይጠቀማል። ከዚያንም ተጠቅሞ ከተለያዩ የሪል ወርልድ ሳይበር ሴኩሪቲ ዳታ ሴት ላይ በማሽን ለርኒንግ አልጎሪዝም ከዛ እንዲማር ወይም ትሬን እንዲያደርግ የሚያደርገው ፋይል ነው። ከዛ
አይደንቲፋይ የተደረጉ አክቲቪቲዎችን ኮረስፖንድ ወደሚያደርጉበት ትሬን በተደረገው መሰረት ወደ ፊሽንግ ማልዌር ወይም ደግሞ ጀስት ኒውትራል ኦር ሴፍ አክቲቪቲ ብሎ ክላሲፋይ የሚያደርግልን ፓርት ነው ማለት ነው። ከዛ አፍተር ትሬኒንግ ሞዴሉ ጊትሀብ ላይ ማየት እንደምንችለው ወደ ራንደም ፎረስት ፓይፕላይን ፒኬኤል ፋይል እዛ ላይ ሴቭ ይደረጋል ማለት ነው። ሌላኛው ሜን ፊቸር ደግሞ ሞዴል ዲቴልስ የምንለው ፋይል ነው። ይሄ ደግሞ ትሬንድ ሞዴሉ ወደ ሜን አፕሊኬሽን እንዲገባ ኢንተግሬት የሚያደርገው ፋይል ነው። ካሉት ፋንክሽኖች ውስጥ አንዱ የሞዴሉን ሎድ ማድረግ አለ። ከዛ በተጨማሪ ደግሞ ለፕሪዲክሽን የምንጠቀመውን ዳታ ፕሪፕሮሰስ ያደርግልናል። ከዛ የሚያገኘውን ሪዛልት ደግሞ ኢንተርፕሬት ያደርጋል ማለት ነው። ስለዚህ እነዚህ ፋይሎች በአጠቃላይ የሲስተሙ ከጀርባ ያሉ ሲስተሙን የያዙ ፋይሎች ናቸው። ከዛ ቀጣይ የምናየው ምንድነው የትሬሲቢሊቲ እና አውዲቢሊቲን ኢንሹር የሚያደርጉልን ፋይሎች ናቸው። የመጀመሪያው የሚሆነው ሎጊቴልስ የሚለው ፓይተን ፋይል ነው። ይህ ፋይል ወይም ይህ ኮድ የተለያዩ ዲቴክሽን ኢቨንቶችን ሲስተም አክሽን ወይም ደግሞ የዩዘር ኢንተራክሽን ወይም ዩዘሩ ቼንጅ ያደረገው ነገር ካለ ያንዳንዱን ነገር ሪከርድ ያደርግልናል። ይህ ሪከርድ መደረጉ ደግሞ ያው ሳይበር ሴኩሪቲ ላይ ትልቁ ፓርት ትራንስፓረንሲ አለ። ከዛ ተጨማሪ ፊውቸር አናሊሲስ አለ። ለዛ ለፊቸር አናሊሲስ እንዲጠቅም አድርጎ እያንዳንዱን አክቲቪቲ ሴኩርሊ ሎግ ያደርግልናል ማለት ነው። እነዚህ እያንዳንዱ ሪካርዶች ደግሞ እዚህ ላይ ማየት እንደምንችለው የዲቴክሽን ሎግ ጄሰን ፋይል ላይ የእያንዳንዱ አክቲቪቲ ዳታቤዝ ሆኖ የሚያገለግልን ደግሞ ይህ ፋይል አለ ማለት ነው። አሁን ይሄ እያንዳንዱ ሲስተሙ እንዴት ነው የሚያገለግለው ሪላያቢሊቲ እንዴት ነው የሚለውን ነገር የሚያሳዩን ፋይሎች ናቸው። ከዚህ በተጨማሪ ምን አለ ሲስተሙ ይሄንን ስራ ይሰራል። ከዛ ግን ዩዘሩ እንዴት ነው ከዛ ጋር ኢንተራክት ማድረግ የሚችለው ወይም ዩዘሩ ያንን እንዴት ነው የሚረዳው የሚለው ነገር አለ። ያንን ደግሞ እዚህ ጊትሀብ ላይ ዳሽቦርድ ፓይ የሚለውን ፋይላችንን ማየት እንችላለን። ይህ ፓይተን ፋይል ክሊን የሆነ ኢንተርፌስን ለዩዘሩ በማንኛውም ሰዓት ገብቶ ምን እየተካሄደ ነው የሚለውን ነገር ወደ ፕሮፌሽናል ወይም አድቫንስድ ወደሆኑ ስቴፖች መግባት ሳይጠበቅበት ማለትም ወደ ኮዱ ወይም ወደ ተርሚናል ሎጉ መግባት ሳይጠበቅበት በቀላሉ ሪደብል በሆኑ ግራፎች ማየት እንዲችል የሚያስችለው ፓርት ነው ማለት ነው። ከዚህ በተጨማሪ ያው ሪላያቢሊቲ እና ቴስቲንግ አለ። ሪላያቢሊቲ እና ቴስቲንግ ደግሞ እዚህ ቴስት አፕ የሚለው ፓይተን ፋይላችን ላይ እሱን ማየት ይቻላል። ይህ ፓይተን ፋይል እያንዳንዱ ሲስተሙ ላይ ያለው እያንዳንዱ ነገር በትክክል ፋንክሽን እያደረገ መሆኑን የሚያረጋግጥልን ነው። ማለትም ያው ቅድም እንዳልኩት ሞጁላር ነው ሲስተሙ እያንዳንዱ ነገር ኢንዲፔንደንትሊ ነው የሚሰራው። ከዛ ግን ያው አውቶሜሽን ሌየር ሼር የሚያደርገው አውቶሜሽን ሌየር ላይ እያንዳንዱ ኢንታየር ሲስተም ኮሬክትሊ ፋንክሽን እያደረገ ነው የሚለውን ቼክ ያደርግልናል ማለት ነው። ይሄ እንዴት ነው ቼክ የሚያደርገው ስንል አውቶሜትድ ቴስትን በእያንዳንዱ ሞጁል ላይ ከዲቴክሽኑም ከክላሲፊኬሽኑ እያንዳንዱ ሞጁል ላይ እዛ ላይ ራን እያደረገ ኮሬክትሊ እየሰራ ነው ወይም አይደለም የሚለውን ነገር እሱን ቬሪፋይ ያደርግልናል። በመጨረሻም አህዱ ሴንትሪ ኤአይ አውቶሜሽን እና ኤአይን ኮምባይን አድርጎ ፈጣን ሪላያብል ከዛ ደግሞ ኢንተሊጀንት የሆነ ሳይበር ሴኩሪቲ ዲፌንስ ሲስተምን ፕሮቫይድ ያደረገ ሲስተም ነው። ይሄም አሁን ላይ እያደገ ያለውን የኢንዱስትሪዎች እንዲሁም የሀገራችንን ሳይበር ሴኩሪቲ ኢኮሲስተምን ለዛ ኢኮሲስተም ኦፕን ሶርስ ቱሎችን ፕሮቫይድ ያደርጋል። እነዚህ ቱሎች ደግሞ ሪሰርቾችን ሰፖርት ያደርጋሉ፣ ኤዱኬሽንን ከዛ የሪል ወርልድ ፕሮቴክሽንንም ሰፖርት ያደርጋሉ፣ ያስተምራሉ፣ እንዲሁም ቱሎችን ፕሮቫይድ ያደርጋሉ ማለት ነው። ቴንክ ዩ። Hello, I'm Soliana. I'm presenting our work on AI EDR system, an AI-powered security solution that detects malicious activities on computers in real time. So as you can see, here is how our complete system works. First, security events from computers flow through this system.
and then raw events containing text, timestamps, and user informations enter my future extraction component, and then it converts them into numerical features. These features then feed into our machine learning model for trait analysis, which lead to security actions to protect the system. So my specific contribution was building the future extraction engine that transforms raw security data into intelligent features from machine learning. So the core challenge I solved was the machine learning models cannot understand raw text. So they only work with numerical data. My future extraction engine bridged this gap by intelligently converting human readable security events into structured numerical features that our AI can process. As you can see on the screen, the raw events here are transformed or changed into this numerical language or feature so that the machine learning model can understand it. So here is the code. I used the Python language and it has 5 features. The first one is process analysis, which detects suspicious long names and complex commands. And the second one is user context, which identifies system administrator activities. And the third one is timing intelligence, which flag unusual hours and working patterns. And the next feature is network analysis, which monitor port usage and connections. And the fifth feature is error handling, which ensures system reliability. So when we run our code, it gives us this output, as you can see, and which provides the 9 features successfully extracted from the raw material. For an instance, right here, the raw event becomes just 9 numerical features. The process name length is 7, command line length is 26, so it give us all the 9 features extracted. So it was a system user during working hour with network activity on a common port, which is exactly the kind of intelligence our machine learning model needs. So it also includes building error handling that provide intelligent defaults for missing data and ensuring consistent output formatting that seamlessly integrates with our machine learning system. So generally, my future extraction engine provides the critical foundation that enables our system to intelligently analyze security events and protect endpoints from emerging threats in real time. So this was all about my presentation. Thank you. ከዚህ በኋላ የሚሆነው ፋንክሽኑን ማየት ነው። ባለው በኢንስታሌሽን ፕሮሰስ መሰረት መጀመሪያ ፕሮሰሳችን ክሎን ዘ ሪፖዚተሪ ነው። መጀመሪያ ፋይላችን ኤግዚስት የሚያደርግ ከሆነ በዚህ ክሎን ማድረግ ይቻላል። ግን ኤግዚስት የሚያደርግ ከሆነ በዚህ ነው። ግን እኛ ፋይላችን ኦልሬዲ ኤግዚስት ስለሚያደርግ በዚህ ክሎን እናደርገዋለን ማለት ነው። የሁለተኛው ፕሮሰስ ክሬት ኤንድ አክቲቬት ቨርቹዋል ኢንቫይሮንመንት ነው። አክቲቬት እናደርጋለን ማለት ቨርቹዋል ኢንቫይሮንመንታችንን የሶስተኛው ስቴፕ ምንድነው? ኢንስታል ማድረግ ነው። እስካሁን የተጠቀምናቸው እነዚህ ፋስት ኤፒአይ፣ ዩኒኮርን፣ ናምፒ፣ ፓንዳስ የሚባሉት የመሳሰሉትን ኤፒአይዎች እና ሲስተሞች ኢንስታል እናደርጋቸዋለን ማለት ነው። አንዴ ኢንስታል ካደረግነው በኋላ ረን ማድረግ ነው። ፋስት ኤፒአይ አፕሊኬሽናችን ረን እናደርገዋለን ማለት ነው።
ሶ እዚህ ጋር UVI core running on HTTP 127.0.0.1.8.0.0 ይላል። ይሄ ማለት ነው ሎካሊ ረን እያደረገ ነው ማለት ነው ፋስት API አፕሊኬሽናችንን። ሶ ቼክ ለማድረግ በዚህ URL መሰረት ሰርች እናደርጋለን ማለት ነው። ሶ ኒውታው ከከፈተን በኋላ ሶ እዚህ ጋር አሃዱ ሴንትሪ AI ትሬድ ዲቴክሽን API ይላል። ሶ አክቹዋሊ ሰክሰስፉሊ ረን አድርጓል ማለት ነው። ሶ እዚህ ጋር ተርሚናላችን 200 ኦኬ ይላል። ያ ማለት ሰክሰስፉሊ የኤችቲቲፒ ሪኩዌስት ተልኳል ማለት ነው ወደ ኢንድ ፖይንታችን። ሶ በዚህ ሰክሰስፉሊ እንትን ማለት ይታያል ማለት ነው። ሶ ሌላው በተጨማሪ ይሄ አሃዱ ሴንትሪ AI ትሬድ ዲቴክሽን API የምንለው ብዙ ስራዎችን ይሰራልናል። የመጀመሪያው ኢቨንት ኢንጀክሽን ነው። ያ ማለት ነው የመጣውን ሴኩሪቲ ዳታ ወይም ደግሞ ኢቨንቶችን ኢንጀስት ማድረግ ነው። ቀጥሎ ኤክስትራክት ማድረግ ነው። ሶ ኤክስትራክት ካደረገ በኋላ ዲቴክሽኖችን ከለየ በኋላ አውቶሜትድ የሆነ ሪስፖንስ ይሰጠናል ማለት ነው። ሶ ይሄን ይመስላል ስዋገር UI። ሶ ቤዚክሊ የዚህ የስዋገር UI ጥቅሙ ምንድነው? የመጣውን ማንኛውም የመጡትን ኢንፎርሜሽኖች ሴኩሪቲ ዳታዎችን ወይም ደግሞ ኢቨንቶችን ኢንጀስት በማድረግ ትሬት ከሆኑ እና ለስጋት የተጋለጡ ከሆኑ ያንን ፕሪቨንት እና አውቶሜትድ የሆነ ሪስፖንስ እንዲሰጠን ይጠቅማል ማለት ነው። ሶ ይሄን ይመስላል።